በተለያዩ የትምህርት መስክ ሰልጥነው ወደ መምህርነት ሙያ መግባት ለሚፈልጉ አዲስ አማራጭ የአሰራር ስርዓት ወደ ተግባር ሊገባ መሆኑ ተገለጸ። አዲስ በተዘጋጀው አማራጭ የመምህራን ማሰልጠኛ ማዕቀፍ ላይ የምክክር መድረክ እየተካሄደ ይገኛል። ግንቦት 28 2017 ዓ.ም በዚሁ ጊዜ የትምህርት ሚኒስቴር በመምህርነት ሙያ የሚታየውን የስልጠና እጥረት ለመቅረፍ በተለያዩ የትምህርት መስኮች ሰልጥነው የሚገኙና ወደ መምህርነት ሙያ መግባት ለሚፈልጉ አዲስ የአሰራር ስርዓት ወደ ተግባር ሊያስገባ መሆኑን በሚኒስቴሩ የመምህራንና የትምህርት አመራር ልማት መሪ ሥራ አስፈጻሚ ሙሉቀን ንጋቱ ዶክተር ገልጸዋል። ሀገራችን የመምህርነት ሙያ ማሰልጠን የረጅም ጊዜ ታሪክ ያለት ቢሆንም አማራጭ ወደ መምህርነት ለመግባት ለሚፈልጉት አዲስ መንገድ መክፈት ያስፈልጋል። ለዚህም ተጨማሪ ስልጠና ወስደው መምህር መሆን የሚችሉበት የስልጠና ማዕቀፍ ተዘጋጅቷል ብለዋል። በተለይም በትምህርት ዘርፉ ከተደረገው የሥርዓተ ትምህርት ለውጥ ጋር አብሮ የሚሄድ ለደረጃው የሚመጥን የትምህርት ዝግጅት ያላቸው መምህራንን ለማፍራት የተለያዩ አማራጮች ተቀርጸው እየተሰራ እንደሚገኝ አብራርተዋል። በዚህም መምህር ሆነው መስራት ለሚፈልጉ ምሩቃን በተለያዩ ዩኒቨርሲቲዎች ገብተው ተጨማሪ የመምህርነት ሙያ የሚያስተምሩት ትምህርት አይነት ይዘት፣ የትምህርት ቴክኖሎጂ እና የጋራ ኮርሶችን ስልጠና እንዲወስዱ ይደረጋልም ተብሏል። የመምህራንና የትምህርት አመራር ልማት ዴስክ ኃላፊ ወሮ አሰገድ ምሬሳ በበኩላቸው የሀገራችንን የመምህራን አቅርቦት ለማሻሻል አማራጭ የስልጠና ሞዳሊቲዎች እየተጠኑ ወደ ሥራ ማስገባት ወሳኝ መሆኑን ጠቅሰዋል። ለዚህም በተደረገ የዳሰሳ ጥናት አብዛኞች በተለያዩ የትምህርት መስክ የተመረቁ ተጨማሪ የማስተማር ሙያ ስልጠና ቢሰጣቸው ወደ ሙያው የመግባት ፍላጎት እንዳለም ለማረጋገጥ ተችሏል ብለዋል። የስልጠና ማዕቀፉን ወደ ሥራ ለማስገባትም ከአሰልጣኝ የትምህርት ተቋማት፣ ከክልል ትምህርት ቢሮና ከሚመለከታቸው አካላት ጋር የምክክር መድረክ እየተካሄደ ይገኛል። አዲስ የተዘጋጀው አማራጭ መምህራን ማሰልጠኛ ማዕቀፍ ከቀጣይ ዓመት ጀምሮ ወደ ተግባር ይገባልም ተብሏል። ሌሎች የትምህርት ሚኒስቴር መረጃዎች በፍጥነት እንዲደርሶችሁ ይህንን ቻናል ላይክ እና ሰብስክራይብ ማድረጋችሁን አትርሱ።